ሰላም ሰላም ተማሪዎች እንዴት ቆያችሁ እንደምሰነበታችሁ እንግዲህ ዛሬ ለስምንተኛ ክፍሎች ከንብብር ቁጥሮች ምሳሌዎች ጋር መጥቻለሁ ባለፈው ሳምንት የንብብር ቁጥሮችን መግቢያ ለማየት ሞክረናል እንግዲህ ባለፈው እንደተነጋገርነው ንብብር ቁጥሮች ምን ማለት ነው አለን በሃ ለመልክ የሚቀመጡ ቁጥሮች ሆነው ለደግሞ ምን መሆን አይችልም ማለት ከዜሮ ውጪ መሆን አለበት ብለናል ማለት ነው ዜሮን መሆን አይችልም የሚለውን አስቀምጠናል ለምን ዜሮን መሆን አይችልም የሚለውን ይሄንን ደግሞ በመግቢያ ክፍለ ጊዜያችን ላይ በዛኛው ሊስት ላይ አስቀምጬላችኋለሁ እሱን ለምን ዜሮ መሆን አትችልም የሚለውን እዛ ላይ ማየት ይችላልላችሁ በአጭሩ ግን ለን ዜሮ አረግን ማለት ያ ነገር አንዲፋይንድ ይሆናል ወይም ትርጉም አልባ ይሆናል ትርጉም የለሽ ስለሚሆን ለምን መሆን አለበት ማለት ነው ከዜሮ ውጪ መሆን አለበት የሚለውን በባለፈው ክፍለ ጊዜያችን አይተናል ከዛም ባሻገር ደግሞ በዚህ መልክ በሃ ለመልክ ሲቀመጥ ቁጥር ምን ማለት ነው ብለናል የትኛውንም ድፍን ቁጥር ወይም ሙሉ ቁጥር በዚህ በንብብር ቁጥር ልንገልጸው እንችላለን የሚለውን ደግሞ በጥቂቱ እንይና ወደ ቀጣዩ ምሳሌዎች ደግሞ እንሄዳለን ማለት ነው ምሳሌ የድፍን ቁጥሮችን የትኛውንም ድፍን ቁጥር በንብብር ቁጥር መግለጽ ይቻላል ማለት በሃ ለኛ መልክ መግለጽ ይቻላል በላዕላይና ታህታይ አድርገን ልንገልጽ እንችላለን የትኛውንም ድፍን ቁጥር በዚህ መልክ መግለጽ ይቻላል ምሳሌ 1 ማለት ይሄ ድፍን ቁጥር ነው በንብብር ስንገልጸው በሃለኛ ስንገልጸው ማለት ነው 1 ሲካፈል ለ1 ብለን ልንገልጽ እንችላለን ማለት የትኛውንም ቁጥር ለ1 ካካፈል ነው ምንድነው 1 ራሱን ነው የሚሰጠናል ስለዚህ 1 ማለት 1 ሲካፈል ለ1 ነው 2 ማለትም እንዲሁ ማለት ነው 2 ሲካፈል ለ1 ምንድነው የሚሰጠን 2 እንዲሁ እያለን መሄድ እንችላለን እነዚህ በሙሉ ቁጥሮች ቢካተቱ ድፍን ቁጥር ብለን ደግሞ ሌላ አሉታዊ ቁጥር ብንወስድ -3 ወይም አሉታ 3ን ብንወስድ አሉታ 3 እኩል ይሆናል አሉታ 3 ሲካፈል ለ1 ይሄ የትኛውንም ቁጥር በምን መልክ መግለጽ እንችላለን ማለት ነው በንብብር ቁጥር መግለጽ እንችላለን ማለት ነው ይሄንን ከፈለግን ደግሞ በንብብር በተለያየ መልኩ ልንገልጸው እንችላለን 2 ሲካፈል ለ2 ምንድነው 1 እሺ 4 ሲካፈል ለ2 ምንድነው 2 እሺ በሌላ ይሄ ደግሞ -6 ወይም አሉታ 6 ሲካፈል ለ2 ምንድነው በዚህ መልኩ መግለጽ ይቻላል እነዚህ ሁሉ ምንድናቸው ተመጣጣኝ ቁጥሮች ናቸው ተመሳሳይ ቁጥሮች ናቸው በንብብር ተገለጸ እንጂ አንድ የሚለውን የሚያሳየን ነው ማለት ነው 3 ሲካፈል ለ3 ምንድነው ይሄን የሚሰጠን 12 ሲካፈል ለ6 ምንድነው የሚሰጠን 2 ነው የሚሰጠን 36 ሲካፈል ለ12 ምንድነው የሚሰጠን -36 ሲካፈል ለ12 ይሄም 36 ማን ነው -3 ነው የሚሰጠን ስለዚህ ይሄ ማለት በንብብር ቁጥር ሁሉንም ቁጥሮች አሉታም ይሁኑ አዎንታም ይሁኑ እነዛን ቁጥሮች በምን መግለጽ እንችላለን በዜሮም እንግዲህ ዜሮም መገለጽ ትችላለች 0 ሲካፈል ለ1 ብናደርግ 0 ነው ምንም ችግር የለውም በምን መገለጽ ትችላለች በዚህ በንብብር መልክ መገለጽ ማለት በላዕላይና ታህታይ ተደርጋ ልትገለጽ ትችላለች ይሄ የንብብር ቁጥሮች አቅማቸው ነው መግለጽ የሚችሉት መጠን ብዙ መጠንን መግለጽ ይችላሉ እነዚህም ብቻ ሳይሆን ድፍን ቁጥሮች ናቸው እዚህ ጋር ያየናቸው እንዳለ እነዚህ ቁጥሮች ድፍን ቁጥሮች ናቸው 1 2 -3 የሚለው ሁሉ ድፍን ቁጥር ነው ነገር ግን ከዚህ ባሻገር ደግሞ ምን መግለጽ ይችላል ብለናል ባለፈው እንዳስቀመጥነው እነ ግማሽን እና 2 ከግማሽን እነ 500 ከግማሽንም መግለጽ ይችላሉ ብለን ያስቀመጥነው ነገር ነው ምሳሌ ግማሽ ማለት ምን ማለት ነው አለን ግማሽን ስንገልጽ አንድን ነገር ለሁለት መክፈል ነው ስለዚህ አንድን ነገር ለሁለት መክፈል ማለት ግማሽ ማድረግ ነው ስለዚህ ግማሽ ማለት አንድን ለሁለት መክፈል ነው ሩብ ማለት ደግሞ ምን ማለት ነው አለን አንድን ለ4 እሺ ኑስ ማለት ደግሞ ምንድነው አለን አንድን ለ8 እነዚህ
ሁሉ በምንድነው የተገለጹት? በንብብር ቁጥር ነው የተገለጹት። ነገር ግን እነዚህ ቁጥሮች በድፍን ቁጥር ውስጥ አልነበሩም። ይልቁንም እነዚህ ቁጥሮች በሁለት ድፍን ቁጥር መካከል የሚገኙ ናቸው ብለን ባለፈው ያየናቸው ናቸው ማለት ነው። እንግዲህ ይሄ ማን ነው? በዜሮና በአንድ መካከል ነው እነዚህ ቁጥሮች ሁሉ የሚገኙት። ወዴት ይሄዳሉ? በዜሮና በአንድ መካከል ነው የሚገኙት። ከዚህ ባሻገር ግን ከአንድና ከሁለት መካከል የሚገኝ ቁጥር ደግሞ ብንወስድ ከአንድና ከሁለት ደግሞ መካከል የሚገኝ ሌላ ቁጥር ብንወስድ 1.5 ወይም ደግሞ 3/2 ብናደርግ ይሄ የት ነው የሚገኘው? እዚህ ጋር ነው የሚገኘው። እንደገና ደግሞ 4ን ለ3 ብናካፍለው አሁንም የት ነው የምናገኘው? 4ን ለ3 ብናካፍለው እዚህ መሃል ነው የምናገኘው ማለት ነው። ስለዚህ እነዚህ ቁጥሮች እንዳለ የት ናቸው ያሉት? ድፍን ቁጥርንም እንዲሁም ደግሞ ከድፍን ቁጥር ውጪ ያሉትን ቁጥሮች የቀሩንን ቁጥሮች ምን ማለት ይችላሉ? መግለጽ ይችላሉ። እንዲሁም ደግሞ በኔጌቲቭ ሳይድ ብንመለከት እንደዚሁ ሊገልጹልን ይችላሉ ማለት ነው። በአሉታ መስመርም ደግሞ ብንመለከተው በዛ ልክ ሊገልጹልን ይችላሉ ማለት ነው። በሀ ለፎርም ተቀምጠው ወይም በሀ ለመልክ ተቀምጠው ይሄ እንግዲህ ብድር ቢኖርብን ለምሳሌ 2 ብር ከ50 ብድር ያለበት ሰው ቢኖር እዚህ ጋር 1 ቢሆን እዚህ ጋር ደግሞ እዚህ ጋር 1 እዚህ ጋር 2 ቢሆን 2 ብር ከ50 ብድር ያለበት ሲሆን ቢኖር እዚህ ጋር ነው ማለት ነው 2.5 ወይም ደግሞ 5/2 ማለት ነው። ስለዚህ በዚህ መልክ መቀመጥ ይችላል ማለት ነው። ስለዚህ በአሉታም ያሉትን ግን ይሄ በ2 እና በ3 መካከል ነው የሚገኘው። በኔጌቲቭ 3 እና በኔጌቲቭ 2 መካከል የሚገኝ ቁጥር ነው። ነገር ግን በማን ተገልጿል? በዚህ በንብብር ቁጥር ተገልጿል የሚለውን ማስተዋልና መያዝ ይጠበቅባቸዋል። ከዛ ባሻገር ምንድነው ዛሬ የምንመለከተው ካልን ምሳሌዎችን ለማየት እንሞክራለን። እነዚህ የንብብር ቁጥሮች የምንጠቀምባቸው ዋና ዋና ቦታዎችን ስንመለከት አንደኛ ገንዘብን በተመለከተ ነው። ለምሳሌ ብር ከ50 ብያቸዋለሁ። 1 ብር ከ50 ማለት ይሄ 1 ብር ነው። 1 ብር ነው። ይሄ ደግሞ 50 ብር ማለት ሳይሆን 50 ሳንቲም ነው። 50 ምን ማለት ነው? ሳንቲም። እንግዲህ ሳንቲም እና ብር 1 ብር ስንት ነው? 1 ብር እኩል ይሆናል 100 ሳንቲም ነው። 100 ሳንቲም ነው። እንግዲህ ይሄ ንብብር ቁጥር ነው። የንብብር ቁጥር ነው ማለት 3 ብርን ለሁለት ቦታ ብከፍሉት 1 ብር ከ50 1 ብር ከ50 ይደርሳቸዋል ማለት 3 ብር ኖሯችሁ ለስንት ለሁለት ብትካፈሉ 1 ብር ከ50 1 ብር ከ50 ነው የሚደርሳችሁ። 1 ብር 100 ሳንቲም ነው። 100 ሳንቲም ምን ታደርጋላችሁ? ለሁለት ትከፍላችሁ። 3 ነው ያላችሁ። 3 ብር ካላችሁ ምን ታደርጋላችሁ? መጀመሪያ አንድ ትወስዳላችሁ። ከዛ በኋላ 1 ብር ይቀራችኋል። ያቺ 1 የምትቀራችሁን ብር ምን ታደርጋታላችሁ? ወደ ሳንቲም ትቀይሯትና ያቺን ሳንቲም እዚህ ጋም 50 ሳንቲም እዚህ ጋም 50 ሳንቲም ትወስዳላችሁ ማለት ነው። ያቺን 100 ብር ለስንት ስከፍሉ ነው የምታገኙት? ለሁለት ስከፍሏት ምን ታገኛላችሁ? 50 ሳንቲም ታገኛላችሁ። ዘንድ 1 ብር ከ50 ሳንቲም የሚለው ይህ የንብብር ቁጥር ነው። 3 ሲካፈል ለ2 የሚለውን ታገኛላችሁ ማለት ነው። 3 ሲካፈል ለ2 የሚለውን በዕለት ተዕለት ኑሯችሁ ከምትጠቀሙባቸው ቦታዎች አንዱ ነው፣ ብርና ሳንቲም በተመለከተ። ሌላ ደግሞ ቁመታችሁን ስንለካ ወይም ብንለካ ቁመት ስትናገሩ ለምሳሌ ሜትር ከ70 ነው ይባላል። ሜትር ከ80 ነው፣ ሜትር ከ60 ነው፣ እንደዚህ እየተባለ ሊነገር ይችላል ማለት ነው። ቁመት ለምሳሌ ሜትር ከ80 ይላል። 1.8 በእንትን ላይ በስኬሉ ላይ ስታነቡት 1.8 ሊያሳያችሁ ይችላል። በሜትር መለኪያ በተለያየ ነገር ሊያሳያችሁ ይችላል። ሜትር ከ65 እንደዚህ የሚባሉ ቁጥሮችን ልታዩ ትችላላችሁ። ይህ ማለት ምን ማለት ነው? አንድ በሜትር ነው ሜትሩን የሚነግራችሁ። ምንድነው የሚነግራችሁ? 1 ሜትር እኩል ይሆናል ስንት ሴንቲሜትር ነው? 100 ሴንቲሜትር ነው። 100 ሴንቲሜትር ነው።
ስለዚህ 1.65 ማለት ምን ማለት ነው? 165 ምን ሴንቲሜትር ለስንት ተካፍሎ ማለት ነው? 165 ሴንቲሜትር ነው። በቃ ጥያቄ ውስጥ አይገባም። ይሄ ስንት ነው? 1.65 ማለት 165 ሴንቲሜትር ማለት ነው። 165 ሴንቲሜትር ማለት ነው። ነገር ግን በሜትር ስለተገለጠ በስንት ታካፍሉታላችሁ ማለት ነው? በመቶ ታካፍሉታላችሁ። ስለዚህ ይሄ ምንድን ነው? ንብብር ቁጥር ነው። ንብብር ቁጥር ነው። ይሄ ሜትር 165 በመቶ በቃ ይሄ ንብብር ቁጥር ነው። ሴንቲሜትር ግን ወደ ምን ይቀየራል ማለት ነው? ወደ ሜትር ስለቀየራችሁት አሁን ምን መሆን ይችላል ማለት ነው? ሜትር መሆን ይችላል ማለት ነው። ለመቶ ስላካፈላችሁት ምን ይሆናል? ያንን ይሰጣችኋል ማለት ነው። ወይም ደግሞ ይሄንን በአጭሩ ለማስቀመጥ ያክል ይሄ ሜትር ከ80 የሚለውን ሜትር ከ80 ይሄ ሜትር ሴንቲሜትር ነው እኩል ይሆናል 180 ሲካፈል 100 ምን ሜትር ነው። ወደ ሜትር ስቀይር ይሄ ሜትር ከ80 ሴንቲሜትር ሜትር ከ80 ማለት ይሄ ማለት ነው። ሁለቱም ምንድነው? ተመሳሳይ ትርጉም አላቸው ማለት ነው። ስለዚህ ምንን ይሄ የንብብር ቁጥር የሚለውን ሐሳብ በተለያዩ ቦታዎች ላይ ትጠቀማላችሁ። ብር፣ ሳንቲም፣ ቁመት ለመለካት ወይም ደግሞ መጠነ ቁስን ለማስቀመጥ ለምሳሌ ስኳር አንድ ኪሎግራም ከግማሽ 1 ኪሎ ከግማሽ ግዙ ትባላላችሁ። ግማሽ ማለት 0.5 ነው። 0.5 ምን ኪሎ ግራም። እንግዲህ 1 ኬጂ ወይም 1 ኪሎ ግራም ስንት ነው? 1000 ግራም ነው። 1000 ምንድነው? 1000 ግራም ነው። 1 ኪሎ ግራም እኩል ይሆናል 1000 ግራም ነው። 1000 ግራም ከሆነ ምን ይሆናል ማለት ነው? 1000 ግራም ከሆነ 1 ኪሎ ግራም 1000 ግራም ከሆነ 1 ኪሎ ግራም እና ግማሽ ኪሎ ግራም ግዙ ከተባላችሁ ማለት ምን ማለት ነው? 1.5 ኪሎ ግራም ማለት ነው አይደል? ምክንያቱም ይሄንንም መደመር ክፍልፋይን ከሙሉ ቁጥር ጋር ወይም ከድፍን ቁጥር ጋር እንዴት መደመር ይቻላል የሚለውም ይሄም የስድስተኛ ክፍል ነው ፓርት። ግን ደግሞ ምንድነው የምታደርጉት? ይሄንን 1.0 ምክንያቱም የትኛውም ቁጥር ሙሉ ከሆነ ነጥብ ከሌለው 0.0 ብላችሁ መጻፍ ትችላላችሁ። ፕሪሲሽን ነው። 0.0000 እያላችሁ ብትጽፉ ችግር የለውም። ምክንያቱም ከነጥብ በኋላ ሌላ ቁጥር እስከሌለ ከዜሮ ውጪ ሌላ ቁጥር እስከሌለ ድረስ ምንም ኢፌክት የለውም ማለት ነው። ይሄንን ደግሞ በካልኩሌተራችሁ በተለያዩ ቦታዎች ላይ ልታዩ ትችላላችሁ። ምንም ችግር የለውም። ግን እዚህ ፊት ለፊቱ ላይ ሌላ ቁጥር መኖር የለበትም። የበለጠ ደግሞ ስድስተኛ ክፍል የማብራራው ነው። ምንም ችግር የለውም። እዛ ቪዲዮ ላይ ማየት ትችላላችሁ። ስለዚህ 1 ሲደመር 0.5 ማለት 1.5 ነው። ምንም ጥያቄ ውስጥ አይገባም። 1.5 ኬጂ ማለት ምን ማለት ነው? 1500 ግራም ማለት ነው። 1.5 ኬጂ ማለት ምን ማለት ነው? 1.5 ኬጂ ማለት 1500 ግራም ማለት ነው። ወይም ደግሞ 1500 ግራም እኩል ይሆናል 1500 ሲካፈል ለ1000 ኪሎ ግራም ይሆናል ማለት ነው። ለ1000 ኪሎ ግራም ይሆናል። እንግዲህ ይሄ ምንድን ነው? ንብብር ቁጥር ነው። ስለዚህ ንብብር ቁጥሮችን በምን አያችሁ? ቁመታችሁን ለመለካት፣ ሳንቲም ብርን ወደ ሳንቲም ለመቀየር፣ እንዲሁም ደግሞ ውጤታችሁ ሲገለጽ ውጤት ይሄንን ደግሞ 5ኛ ክፍል 100ኛ ላይ ያያችሁት ነገር ነው። ምክንያቱም ውጤታችሁ ከስንት ነው የሚያዘው? ከ100 ስንት አመጣችሁ? አቨሬጃችሁ ስንት ነው? ፐርሰንታይላችሁ ስንት ነው? የሚታወቀው ምንድን ነው? ለምሳሌ 75 ነው አቨሬጅ ከተባለ አቨሬጃችሁ ከ100 አቨሬጃችሁ 75 ነው ማለት ምን ማለት ነው? 75 ከ100 አምጥታችኋል ማለት ነው። 75 ከ100 አምጥታችኋል ማለት ነው። በቃ አቨሬጃችሁ 75 ነው ከተባለ ወይም እነዚህ ከተቀመጠላችሁ 75% ነው ያመጣችሁት ከተባለ 75
ከምን አምጥታችኋል ማለት ነው? ከመቶ አምጥታችኋል። ይሄ ምንድን ነው? የንብብር ቁጥር ነው። ንብብር ቁጥር በዚህ መልኩ ሊገለጽ ይችላል ማለት ነው። እነዚህ አይነት ነገሮችን ሊያብራራልን ሊነግረን የሚችል ነገር ነው። ምን አየን? ቁመት አየን፣ ውጤት አየን፣ ርዝመቶችን እንዴት መለካት እንደምንችል አየን፣ ሳንቲምን እና ብርን እንዴት ማነጻጸር እንደምንችል አይተናል። ስለዚህ ንብብር ቁጥሮች በተለያዩ ቦታዎች ላይ ልንጠቀምባቸው እንችላለን። ምሳሌዎቹም እነዚህ ናቸው የሚለውን አይተናል። በቀጣይ ደግሞ እንዴት እነዚህ ንብብር ቁጥሮችን በቁጥር መስመር ላይ እንዴት መግለጽ እንችላለን የሚለውን እናያለን። እስከዛ ቸርን ሰንብት።